ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ዛሬ የምንነጋገረው የዓለም አቀፍ የሕክምና ጥናቶችና ሳይንሳዊ ማስረጃዎችን በማስደገፍ በየቀኑ ሶዳ መጠጣት በሰውነታችን ላይ ስለሚያመጣው አስገራሚ ስነ ሕይወታዊ ቀውስ ነው። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ነጥብ የክብደት መጨመርና የቦርጭ መከማቸት ነው። የመጀመሪያውና ግልጹ ነገር ክብደት ነው። አንድ ጣሳ ወይ ደግሞ አንድ ጠርሙስ ለስላሳ መጠጥ በውስጡ እስከ 10 የሻይ ማንኪያ ወይም ደግሞ 40 ግራም ስኳር ሊኖር ይችላል። ይህ ማለት በአንድ ጊዜ ከፍተኛ መጠን ያለው ካሎሪ ወደ ሰውነታችን እያስገባን ነው ማለት ነው። የዓለም ጤና ድርጅት WHO ያስቀመጠው አንድ ሰው በቀን ውስጥ ሊወስደው ከሚገባው የስኳር መጠን 6 የሻይ ማንኪያ ወደ 25 ግራም ገደማ ነው። ለስላሳ መጠጦች ውስጥ ደግሞ የሚገኘው የስኳር መጠን ከዚህ በሁለት እጥፍ የጨመረ ነው። ይህ ስኳር ፈሳሽ ካሎሪ በመሆኑ በጉበታችን ላይ ስብ ሆኖ በመከማቸት ለቦርጭና ለክብደት መጨመር ቀጥተኛ መንስኤ ይሆናል። ሁለተኛው ነጥብ ለስኳር በሽታ ያጋልጠናል። በየቀኑ ሶዳ ስንጠጣ በደማችን ውስጥ ያለው የስኳር መጠን በከፍተኛ ሁኔታ ይጨምራል። ይህ ሲሆን ፓንክሪያስ የተባለው የአካላችን ከፍተኛ መጠን ያለው ኢንሱሊን ሆርሞን እንዲረጭ ይገደዳል። ውጤቱም የኢንሱሊን መቋቋም ወይ ደግሞ ኢንሱሊን ሬሲስታንስ ሲፈጠርና ቀስ በቀስ ለስኳር በሽታ እንጋለጣለን። በሃርቫርድ የተደረገ የረጅም ጊዜ ጥናት እንዳረጋገጠው በቀን አንድ ወይም ሁለት ጣሳ ለስላሳ መጠጥ የሚጠጡ ሰዎች ለስኳር በሽታ የመጋለጥ ዕድላቸው በ26% ጨምሯል። በዚህም ለስላሳ መጠጥ ለታይፕ 2 ዲያቤቲስ ያላቸው ቀጥተኛ አስተዋጽኦ ከፍተኛ መሆኑ ተረጋግጧል። ሶስተኛው ነጥብ የአጥንት ጤናና ለስላሳ መጠጦች። ብዙዎቹ የለስላሳ መጠጦች በተለይም ጥቁር ቀለም ያላቸው ኮላዎች እንደ ፔፕሲ ኮላ፣ ኮካ ኮላ የመሳሰሉት መጠጦች ጣዕማቸውን ለማስተካከል ፎስፈሪክ አሲድ ይይዛሉ። በሰውነታችን ውስጥ የካልሲየም እና የፎስፈረስ መጠን ተመጣጣኝ መሆን አለበት። ለለስላሳ መጠጦች ምክንያት የፎስፈረስ መጠን በጣም ሲጨምር ሰውነታችን የደሙን የአሲድ እና የአልካላይን ሚዛን ለመጠበቅ ሲል ካልሲየምን ከአጥንታችን ውስጥ እየመጠጠ ወደ ደም ይለቀዋል። በሂደትም አጥንት ካልሲየም እያጣ ይሄድና ጥንካሬው እየቀነሰ ይመጣል። በለስላሳ መጠጦች ውስጥ ያለው አሲድ ፎስፈሪክ አሲድ እና ካፌን በሰውነታችን በአጥንት ውስጥ ያለውን ካልሲየም አውጥቶ በሽንት መልክ እንዲያስወግድ ያደርገዋል። ይህ አጥንት እንዲሳሳ ዋነኛ ምክንያት ይሆናል። በመጠጦቹ ውስጥ ያለው ከፍተኛ ስኳር በሰውነት ውስጥ መቆጣትን ኢንፍላሜሽን በመፍጠር አጥንት ራሱን በራሱ የሚያድስበትን ተፈጥሯዊ ሂደትም ያዘገያል። በአጭሩ ለስላሳ መጠጦችን አዘውትሮ መጠቀም አጥንትን ምግብ በመንፈግና የነበረውን ካልሲየም በመውሰድ ቀስ በቀስ አጥንት እንዲሳሳና በቀላሉ እንዲሰበር ያደርገዋል። በተለይ ሴቶች በዕድሜ መግፋትና በሆርሞን ለውጥ ምክንያት ለአጥንት መሳሳት የመጋለጥ ዕድላቸው ከፍተኛ በመሆኑ የለስላሳ መጠጦችን አጠቃቀም መቀነስ እና በምትኩ በካልሲየም የበለጸጉ ምግቦችን እንደ አረንጓዴ ቅጠላ ቅጠሎችን እና ውሃን መምረጥ ለአጥንት ጥንካሬ ወሳኝ እርምጃ ነው። ሌላኛው ነጥብ የጥርስ መበስበስና መሸርሸር ነው። ብዙዎቻችን ለስላሳ መጠጥ ጥርስን እንደሚጎዳ ብናቅም እንዴት እንደሆነ ግን ልብ አንለውም። ሶዳ ውስጥ ስኳር ብቻ ሳይሆን ፎስፈሪክ አሲድ እና ሲትሪክ አሲድ ይገኛሉ። እነዚህ አሲዶች የጥርስ ውጫዊ ክፍልን ኢናሜልን ያሟሙታል። በዚያ ላይ ስኳሩ አፋችን ውስጥ ባክቴሪያዎች ጋር ሲቀላቀል ጥርሳችንን በቀላሉ እንዲበሰብስና እንዲሰበር ያደርጋል። አራተኛው ነጥብ የልብ ህመምና የደም ግፊት መጨመር ነው። ይህ የመጨረሻውና በጣም አደገኛው ነጥብ ነው። ብዙ ሰዎች ለስላሳ መጠጥን ከልብ ህመም ጋር አያገናኙትም። በአሜሪካ የሕክምና ማህበር የወጣ ጥናት እንደሚያሳየው በየቀኑ ሶዳ ወይ ደግሞ ለስላሳ መጠጦችን የሚጠጡ ሰዎች ለልብ ህመም የመጋለጥ ዕድላቸው በየቀኑ ከማይጠጡ ሰዎች በ20% ይጨምራል።
በሶዳ ምክንያት በደም ውስጥ መጥፎ ኮሌስትሮል የምንለው ኤልዲኤል ተብሎ የሚጠራው የኮሌስትሮል አይነት የደም ቧንቧዎችን በማጥበብ ለደም ግፊትና ለድንገተኛ የልብ ድካም ሀርት አታክ የመጋለጥ እድልን ስለሚጨምር ነው። ውድ የቻናላችን ተከታታዮች እዚህ ጋር ልብ ሊባል የሚገባው ነገር ለስላሳ መጠጥ በየቀኑ እንደ ውሃ የምንጠቀምበት ከሆነ ጤናችንን በገዛ እጃችን እየጎዳን መሆኑን ማወቅ ይገባናል። ስለዚህ ምን እናድርግ? በሶዳ ፋንታ ውሃ መጠጣትን ልምድ ብናደርግ፣ ጣዕም ካማረን ደግሞ ውሃ ውስጥ የተወሰነ ሎሚ ጨምረን መጠቀም ደግሞ እንችላለን። ጤናችን ትልቁ ሀብታችን ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንደዚህ አይነት የጤና መረጃዎች ሁልጊዜ እንዲደርሳችሁ ደግሞ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ በጤና ቆዩልኝ። ቻው።